ለሰው ልጆች ሰላም ለሰው ልጆች በዓለም ዙሪያ ሁሉ የራስን ችግር በራስ ለመፍታት ብሔረሰብ አስተዳደሩ በዋና አስተዳዳሪው ቴዎድሮስ እንዳለው የሚመራ የተፈናቃይ አስመላሽ ኮሚቴና የሀብት አሰባሰብ ኮሚቴ በፍጥነት አቋቁሞ ወደ ሥራ ተገባ። የተፈጠረው ችግር እንዲቀረፍም ከሁለቱም ወረዳ አስተዳደሮች ጋር በጋራ በመቀናጀት በርካታ ሥራዎች መሰራት ጀመሩ። በኮሚቴዎች በሀገር ሽማግሌዎችና በሰላም ወዳዱ ሕዝብ ቆራጥነት የሰላም ወጋገኑ መታየት ሲጀምር እነዚያ እንኳን ለራሳቸው ሌላውን በመመገብ የሚታወቁት የአየው ጓጉሳና የዚገም ወረዳ ታታሪ ነዋሪዎች ወደ ቀያቸው መመለስ ጀምረዋል። አሁን ያለንበት ሁኔታ የተሻለ ነው። ከሰው ቦታ ለቀን ከራሳችን ቦታ መግባቱም ማስደሳች ነገር ነውና ጥሩ መብላት፣ ጥሩ መጠጣት፣ ጥሩ ምኝታ ባይኖርም ቦታ ከባድ ነውና አገር መኩሪያ ነውና በአገራችን ላይ ገብተን ደግሞ ያለውን ነገር ወደ ልማታችን ዙረን አሁን በቂውን ነገር ሰጥተውን አሁን ያለውን ነገር እየሞከርን ነው ያለነው። በጣም አቀባበሉ ማርና ወተት ነው። አቀባበሉ ተሳትፎም ማርና ወተት ነው። ምንም የጎደለ ነገር የለም። ቢጎሉም አንድ ነገር ቢጎሉም ነው በሂደት ተስተካከላሉ ነው። ተገመጣን ጀምረናል። 2 ሳምንት 3 ሳምንት ይሆነን ነው። እንክብካቤው በጣም ደስ ያሰኛል። እስካሁን ባለው ቆይታ ያው እንግዲህ እንደምታዩት ለውስን ጊዜ ተለያይቶ የነበረ ማህበረሰብ ተገናኝተን ያው የዱሮውን ልምድ እንግዲህ እየቀጠለ ነው ያለ ማለት ነው። አሁን ይሄንን እያደረግን ማመስገን የምንፈልገው አሁን በደረጃ ያሉትን አመራሮች ከዞን ከወረዳ አመራር እስካሁን እኛ ጋር ናቸው ያሉት። እንግዲህ አንዱ ሌባ፣ አንዱ አዋሻኪ፣ አንዱ አዋሳጅ ሲሆን እንግዲህ ምላጭ አስረገጠን ካስረገጠን በኋላ አሁን ዙሮ የተፈጠረው ልክ አሁን ዛሬ አሁን የተፈጠረው እንደ ድሮ ይገርም ነገር ዛሬ እንደው ዱቅመው በሰዓቱ በጋራ የበላነው እንኳን አሁን ሰሞን በጣም ያስገርማል። አሁን ራሱ እንኳን አሁን ይሄ ልክ የድሮ አመላለስ ንፋሱ በራሳችን ነፈሰ። አልহামዱሊላህ ቦታችን ገብተናል። በመቀጠል እርቀ ሰላም ብቻውን በቂ አይደለም። ተፈናቃዮችን ወደ ቀያቸው መልሶ ማቋቋም። በዚህች ሀገር ላይ ገፊና ተገፊ ተባብሎ መኖር አይቻልም። እጣ ፋንታችን በነበርንበት እንዳለንበት መቀጠል ነው። እዚህ አካባቢ ማህበረሰብ ያለው እንደነበረው ይኖራል። አዲስ አልተጨመረባችሁም። አንዱ ሌላውን አያፈናቅልም። ማድረግ ያለብንን በምግብም በሌሎችም ድጋፎች ካሉ እነሱን ወስደን ተነጋግረን የምንችለውን ተጋግዘን እናረጋለን። ማህበረሰባችንንም አስተባብረን ሌሎች አማራጮችንም እንትን ብለ ወንድማማችነትን የሚሸረሽረን አስተሳሰብ አትቀበሉ። ሙስሊሙም አማራውም ኦርቶዶክሱም ሌላውም እምነት በጋራ የኖርበት አገር ነው ይሄ አገር። ለሰው ልጆች ሰላም ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም። በቀል ችግርን ከማባባስ ውጭ ሰላም አያመጣም። በመሆኑም የተፈጠረውን የጸጥታ ችግር ለመቅረፍና የሕዝቡን ሰላም ወደ ነበረበት ለመመለስ በርካታ የብሔረሰብ አስተዳደሩ ሕዝብ ርብርብ አድርጓል። ከተፈናቀሉ ወገኖች የተመረጡ የሀገር ሽማግሌዎችም የጥላቻን ቀንበር ይዘው ሊያፋጁን የሚሯሯጡትን ጥግ ማስያዝ ይኖርብናል በማለት ሰላም እንዲመጣ አበክረው ሰርተዋል። ሽማግሌዎች የሰሩት ስራ ከዞን ተፈናቃይ አስመላሽ ኮሚቴ እና አቶ በላይነህ ወንድም የሰሩት ስራ ችግሩ ከተፈጠረ ጀምሮ እስካሁን በተለያየ ቦታ መድረክ ፈጥረው ለዚህ ያደረሱ እነሱ ናቸው። በየሳምንቱ እንገናኛለን። ቀጠሮ ፕሮግራም ይያዝነ ቤተክርስቲያን ላይ እየተገናኘን ስብሰባ ቀን የወሰነ ሽማግሌዎች ከሁለቱም እምነት ከሁለቱም ቋንቋ አንድ ላይ እንወያያለን። ህብረተሰቡን ደግሞ ሽማግሌዎች በየአካባቢው እየሰበሰብን ያለውን ወጣት የመምከር ስራ ነው እየሰራን ያለነው። የሀገር ሽማግሌው እግርግሩን እየተከተለ ለጠብ ግጭት ይሆናል ብሎ የሚያስባቸውን ነገሮች እየተከታተለ ነው የሚያጠፋው። አይሰለችም። ልክ እንደ ቋሚ ስራ አሁን የኛ የሀገር ሽማግሌ ያለ ጥምሩን አንዱ ነኝ፣ ሰብሳቢ ነኝ። ያን ነገር ሳንቅ ጓደኞችን እያስቸገርኩ መደበኛ ስራቸውን ስራ አስፈትቼ ያን ነገር ስፈታን የቆየው እስካሁን አልፎ ተርፎ እዚህ ብቻም አይደለም። በርግጥ ወደዚህ ከመረዳም እየመጣው ይሄን ነገር ሸመግላለሁ። እኛ እየታገልን ያለ ነው በሰላማዊ መንገድ በርቅ እንዲፈታ። አሁን ብዙዎች ተፈናቅለዋል። እናቶች በየሜዳው እየወለዱ ነው። አባቶች በየሜዳው ወርቀዋል። ይሄ መፈናቀል በጣም ሰብአዊና ቁሳዊ ጉዳት አድርሷል። ስለዚህ
አሁን ይህን እንዴት አድርገን እናስቀር ነው። መንግስት ህግ በማስከበር ብቻ አይደለም ሰላም የሚመጣው። ሰላም የሚመጣው በውይይት የተፈናቀሉትንም ደግሞ ምን ባሳችሁ ምን አደረጋችሁ እያል በሰላማዊ መንገድ እንፍታው ነው አሁን እኛ የመጣንበት ዓላማ። እኛ በሽምግልናም ቢሆን በምንም ይሁን በሞት ላይ እየተረማመድንም ቢሆን ሽምግልናውን እንቀጥላለን። የዛሬ ምናልባት መድረኩ ትልቅ መድረክ ነው፣ ለአንድና ለመጨረሻ የሚሰራ መድረክ ነው ብዬ ራሴን እምነት እወስዳለሁ። ምናልባት እንግዲህ ከዚያ ፈንግጦ የሚወጣ ኃይል ካለ መንግስትም እንደ መንግስት ማህበረሰቡ እንደ ማህበረሰብ የሚወስደውን እርምጃ ይወስዳል። ይህ ሙሉ እምነታችን ነው። ካሁን በኋላ መሸጠበት ሽምግልና የሚለው ነገር ላይሰራ ይችላል። ካሁን በኋላ የመጨረሻ ሽምግልና ይሆናል ብዬ አስባለሁ። ዘርዝሬ ማልጨርሰው እጅግ በጣም ግዙፍ የሆነ ስራ ነው የሰራ ነው። ስራ ስንሰራ ያጋጠሙን እውነት ለመናገር ምንበላው ምንቀምሰው ነገር ሲጠፋ ዶክማን በልተን ምንም አሁን ባለነው ዝም ብሎ ቀላል የተመቻቸ ይመስላል ብታዩት፣ ምንም ባልነበረበት ዶክማን በልተን የወንዝ ውሃ ጠጠን ነው ለዚህ ማህበረሰብ። አሁን ማህበረሰቡ ለኛ ያለው ምስጋና ቀላል አይደለም። ከምንም በላይ በፈጣሪም ጭምር ጽድቅ ይሆናል ብዬ ማምንበት በዚህ ስራ እስካሁን ብዙ ጊዜ ለመንግስት ላይ ሰርቻለሁ። ግን ይህን በመስራቴ እኔም ኮሚቴውም የተደሰተበት ቀላል ስራ አይደለም። በዚህ በማህበረሰብ የተፈናቀለውን በመመለስ የጸጥታ ችግሩ ሁሉንም ማህበረሰብ አፈናቅሏል። ሁሉንም ማህበረሰብ ጎድቷል። ከሁሉም ማህበረሰብ ሰብአዊና ቁሳዊ ጉዳት ደርሷል። ያንዱ ጉዳት ያንዳችን የሌላችን ጉዳት ነው። ያንዳችን ጉዳት የሁላችን ጉዳት ነው። ያንዳችን ህመም የሁላችን ህመም ነው። ስለዚህ የተፈጠረው ይሄ ከሆነ መፍትሄው ምንድነው የሚለውን ደግሞ በደንብ ልብ ብሎ ማስተዋል ማዳመጥ ይገባል። የመፍትሄ አካል ህዝብ ነው። ከህዝብ በላይ መፍትሄ የለም። ከህዝብ በላይ አቅም የለም። ከህዝብ በላይ ሰላም የለም። ተጎጂ ወገኖች ወደ ቀያቸው እንዲመለሱ በተደረገው ጥረትም አብረው ለዘመናት የኖሩ የአካባቢው ማህበረሰብ ከዕለት ጉርስ እስከ ሀብት ንብረት መስጠት ችለዋል። በዚህ ሊደገም በማይገባው አስከፊ ክስተት ወቅትም አብሮነታቸውን በተግባር አሳይተዋል። የዞኑ አመራር፣ የወረዳው አመራር፣ ታች ያለው አመራር አብሮኛ ጋር ውጣ ውረድ ኬንዳውን ጥሎ አብሮኛ ጋር ውጣ ውረድ እንጀራውን እየተሸከመ ጠላ ሳይቀር እየተሸከመ እያመጣ እኔ ለራሱ ጠበኛችን ማን ነው ቤቱን ያቃጠለው ማን ነው እስከማለት ደርሻለሁ። በየቀበሌው እንጀራ ተሸክሞ በቀን 4000 እንጀራ ይመጣል፣ በ3000 እንጀራ ይመጣል በየቀኑ ማለት ነው። በዚህ አግባብ ከታች ጀምሮ እያንዳንዱ ቀበሌ ፕሮግራም ተይዞ እንጀራ እየተሸከመ እህልም አሁን 20 ኪሎ በየሰፈሩ እየተሰበሰበ ነው ያለውና በዚህ ደረጃ ወንድሞቻችን እንኳን ደህና መጣችሁ ብሎ ለወገን ደራሽ ወገን ነው ብሎ ህዝቡም በፍቅር በአብሮነት ደስ ብሎ ተቀብሎ እንትን ያለ ያለው አመራሩ የእንጅባራ ከተማ የመንግስት ሰራተኛ ከፍተኛ ብር ነው የሰጠ ካለው መንግስት ሰራተኛው እንግዲህ ከኑሮ ውድነቱ ጋር ተያይዞ ችግር አለበት ምንልን ግን ካለው ለተራበው ወንድሜ ለዚያ ትርፍ አምራች ህዝቤ ልደርስለት ይገባል ብሎ ድርሻውን ተወጥቷል። የነጋዴው ማህበረሰብ ያልሰጠው ያለውን ሱቅ ስንሄድ ወይም ደግሞ ኮሚቴው በየደረጃው ያለው ኮሚቴ ሲሄድ ምስማር ያለው ምስማር ይሰጣል፣ ቆርቆሮ ያለው ቆርቆሮ ይሰጣል። ለምሳሌ ማደያዎች በሙሉ የነዳጅ ነው የሰጠው። የአድማስ ዩኒየን ትራክተር ሰጠ እርሻ እንዲታረስላቸው አርሶ አደሩ እርሻው እንዲያሳርስ ነዳጅ ማደያዎች ላይ ነዳጅ አሰባሰብን። ትራክተር ከአድማስ ዩኒየንና የተደራጁ ወጣቶች ትራክተር ያላቸው አሉ በነጻ ሰጡ። ከዚህ ጋር ያያዝንና ነዳጅ ደግሞ ከዚህ እየሄደ እርሻው እንዲታረስላቸው አደረግን። ሰው በያለበት ነው ያገዘን በራሱ ባለው ሀብት። 2 ዓመት ከቀየው ርቆ የቆየ ማህበረሰብ ነውና ሲገባ የሚቀምሰው የሚበላው የሚጠጣው የለውም በማለት በጎጥ በመከፋፈል ቡና ሳይቀር የጎደላቸውን እቃ በማሟላት ምግብ በማመላለስ በወረፋ በመመገብ ህብረተሰቡ ወደ ቀየው ከገባ በኋላ ጸንቶ እንዲኖር ለማድረግ የተሰራው ስራ እንደው ማህበረሰቡ የሰራውን ስራ በጣም እውቅና ሊሰጠውና ሊመሰገን የሚገባ ነው። የዞን አስተዳደሩም ያደረገውና የክልሉ መንግስት ያደረገው ጥረት እውነት ለመናገር በጣም ከፍተኛ ነው። አደጋ መከላከል እና ምግብ ዋስትና ጽህፈት ቤቱም የዞኑ ከፍተኛ ጥረት ያደርጋል። የተፈናቃይ ኮሚቴ ተፈናቃይ አሰባሳቢ ኮሚቴም ጭምር አለ በዞን ደረጃ የተዋቀረ እሱም በየጊዜው እየመጣ ይደግፋል። የሚፈጠሩ ችግሮችን በእለት እለት እንዲፈቱ ጥረት ያደርጋል። አብሮ ተቻችሎ ተደጋግፎ የቤት ቁሳቁስ እያሟላ ያለው ያልተፈናቀለው ከሙስሊም ማህበረሰብም ያልተፈናቀለው ከአገውኛ ተናጋሪ ማህበረሰብም እየሰራ ያለው ስራ ያስደስታል። ቦታው ላይ ሆናችሁ ስታዩ ብቻ ነው
አሁን እኛ በምንናገረው እውነት እንደነበረ ማህበረሰብ ነው ወይ ይህን ያህል ትርክት ሲወራ የነበረበት ብላችሁ ብታዩት እነሱ በአንደበት ሊያረጋግጡ ይችላሉ።